ዴቪን ይዛኔም ቢሆን እንደምወድ እነግራለሁ ብዬ ነበረ፣ ግን ዴቪን ይወዳለሁ። ደህና ነህ ዴቪ? አለው እግዚአብሔር። እኔ እኮ እንዲፈልግ እንዳገኘሁክ በጣም ብዙ ጊዜ ልነግርህ ፈልጌያለሁ። በጣም ብዙ ጊዜ ፈልጌ ካለው ግን አላገኘሁኩም። አውራታን ችግር አለው ዴቭ? ችግር የለውም እኮ ብዬ ነው። እኔ በምንም ላገኘክ እኮ አልቻልኩም። በጣም ብዙ ፈልጌ ካለው እኔ ስላንተ አውቃለሁ። እኔ አንተን አውቃለሁ። የዛኔም አጋጣሚ ነው እንጂ አንተና እኔ እሺ፣ ከዛ በፊት ታውቂኛለሽ? እኔ ከዛ በፊት ታውቂኛለሽ? ሰላም ሰላም ሰላም! ውድና ተወዳጆች የሆናችሁ የኛ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ደህና ናችሁ ወይ? አለን አንተ ቆየን አይደለ? ከመጣን ረጅም ጊዜ ሰላም ጋይስ፣ አመት ከምናምን ኧረ አመት ሳይሆንም ሲዋሽ ነው። 4 ቀን 5 ቀን 6 ቀን ብቻ ሳምንት አካባቢ ምናምን ይሆናል ከመጣን። እንዴት ቆያችሁልኝ? ሳምንት ሆኖናል ብቻ። እንዴት ናችሁልን? ጾም እንዴት ይዟችኋል? እንግዲህ በውጭ ያላችሁ ወንድሞቼ እህቶች፣ በብዛት እህቶች ናችሁ። ስራ በጣም ረመዳን ስለሆነ ስራ በጣም ይበዛባችኋል። ብቻ በጣም ጫና ይበዛባችኋል እና በርቱልን፣ በጣም ጠንክሩልን። እግዚአብሔር ከእናንተ ጋር ይሁን። እንግዲህ እንጸልይላችኋለን አይደል? እኛ ዱዓ እናደርጋለን። አዎ። እና እንዴት ናችሁ? ሳስ በተረፈ ሰላም ናንተ? ያኔ እናንተ እንገናኛለን ከነሱ ጋር ነው። ሰላም ነው እንዴ? እሺ። እና ጠፍቼ ነበር አልነበርኩም። ብቻ ስራ ያው እሱም ስራ ቢዚ ሆኖ ነበረ። እኛም እንግዲህ ጾም ስለሆነ ቤተክርስቲያን ምናምን ከዛ በኋላ አይመችም ስለሚመሽ ምናምን ብቻ ዋናው ሰላም መሆናችን ነውና እኛ ዛሬ የመጣንበት ዓላማ ምንድነው መሰለ? ዛሬ ሳምሪ የለችም። ሳምሪን የምትጠብቁ ሰዎች ሳምሪ እንደባለፈው ፋሚሊ ጋር እሷም ፋሚሊ ጋር በመሄዷ ቤተሰብ ጋር እንግዲህ ሄዳለች። ትንሽ ትቆያለሁ ብላኛለች። አላውቅም ብቻ እና ዛሬ የመጣንበት ርዕስ ሳስ ምንድነው የሚያስቀኝ? ለምን ነው የምትስቀው? ስለ ሳስ አንዳንድ ነገር እላችኋለሁ። እኔ ከማለቴ በፊት ግን ስለ ራሱ አንዳንድ ነገር ይላችኋል። ሳስ ፕሊስ ራሱ ያ ነገር ብላችሁ ምን ለባላችሁ ማለት ስራ ምንድነው? ስራ የት ነው ባይዘው ቲክቶክ ላይ ካያችሁት ሳስ ማለት እንዲህ እያለ የሚጨፍረው ልጅ አለ። ሆዱ ይሄ ነው ራሱ ነው። እንትን ልብስ አድርገህ ነው ምናምን የምትሉ ሰዎች አላችሁ። እረፉ። ልጁ ልብስ አያደርግም። እና ሳስ ምንድነው? ሳስ ብቻ ነው። ሳስ ቲክቶክ ላይ ሳስ ብቻ ነው የሚለውና እየገባችሁ ሁላችሁም ፎሎ አድርጉ። በጣም ደስ ብሎኛል። በነገራችን ላይ 300,000 ገብተናል ቲክቶክ ላይ። እግዚአብሔር በጣም ነው። እንግዲህ ይሄንን ቪዲዮ የምትመለከቱም አላችሁ ይመስለኛል ፎሎ ያደረጋችሁ። ከ300,000 ደግሞ በላይ ቀጣይ ለ500 ነው ባይዘ ቀጣይ ለ500 ነው። 500 ላይም 400 ላይም የታቀደ እቅድ አለ ማለት እኔ ሳሎን ሌላ ሰው የሆነ ያቀደልኝ እቅድ አለ ባይዘ ጣሩ ብለውናል። ጋሩም ብለውናል። የጋርን ምንድነው ግን መጋር ምንድነው? መጣርስ ምንድነው? ኮሜንት ላይ ጻፉልን እሱን እና በጣም ደስ ብሎኛል። የምር በጣም ነው ደስ ያለኝ እግዚአብሔርን እና ደግሞ ዩቲዩብ ላይ ደግሞ በቃ ከ300 በላይ ነው ሁላ የምጠብቀው። እውነት በጣም እንሰራለን፣ በጣም እንጥራለን። ያው እንደተባለው እንግራለን እና ኦኬ። እና በጣም ነው ደስ ያለኝ የምር ሁላችሁንም በጣም ነው የማመሰግነው። ዩቲዩብ ላይ ደግሞ ከዛም በላይ በቃ አሁን ካለውበት ቢያንስ 20,000 እንግባ እስቲ እግዚአብሔርን። አሁን በዚህ ቪዲዮ እግዚአብሔርን 20,000 መግባት አለብን ብዬ አስባለሁ። እስቲ ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ፣ ላይክም አድርጉ ቪዲዮን እና ኮሜንት ጻፉ። ደገፍ አድርጉና ደገፍ ያድርጉን፣ እኛ እንጥሰዋለን ማለት ነው። እና በቃ ደስ ብሎናል ብቻ እጅግ ነው ይወጣል። ምን ነው አንተ እጅ አረጀው መሰለኝ እየተላላጥኩ ነው። አረጀው ማርጀት እኮ አርጅታል፣ ግን እጅ ምንድነው ነው ጥያቄ? አረጀ እኔ አርጅታል 70 ምናምን አይሞላውም ብላችሁ የምር እንትን አድርግበት አይደለ? ቲቪ እንዲነክ ምንድነው ዳንክ ቲቪ እንዲነክ ምንድነው ሱስ ዳንካ አለ ቲቪ ዳንካ አንዴ ዝቅ አድርጉ። ቆይ ችግር የለውም እኮ አይ ቪዲዮ እየሰራችሁ አውቃለሁ። ደህና ነህ ዲቪ? አለው እግዚአብሔር። እኔ እኮ እንዲፈልግ እንዳገኘሁክ ምንድነው ሳስ ዲቪ እኮ ምን ትፈልገሽ ነው? አይ ቪዲዮ እየሰራ ነው። ምን ፈልገሽ ነው? እሺ ይቅርታ፣ ምን ችግር አለው?
የለውም ግን አንዴ ቆይ ዝቀርቃል ማለት ምንድነው እየተካሄደ ያለው? ጂቪ ምን ነው? እስቲ አንዴ ቪዲዮን አቁም። ቪዲዮ እየሰራን እኮ ነው እናቷ። አንዴ እና ምን ችግር አለው? እሺ አንዴ ላውራ እኮ ፈልጌ እኮ ቪዲዮ እየሰራን ነው። ቢያንስ ቪዲዮ ስንጨርስ ማውራት አንቺ ችግር አለው ዴቭ? ችግር የለውም እኮ ብዬ ነው። እኔ በምንም ላገኝክ እኮ አልቻልኩም። በጣም ብዙ ፈልጌ ካለው ምንድነው? እሺ ምን ፈልገሽ አይደለም ይቅርታ እሺ ምን ፈልገሽ ዴቭ? ባለፈው ራሱ እኮ ቪዲዮ ሰርተናል አውቀኸኛል እኮ ቲክቶክ ላይ ሰርተናል እኮ። ከዛ በኋላ ደግሞ ወዲያው ጠፋብኝ እኮ። እኔ ላውራክ በጣም ፈልጌ ነበር። እሺ እናውራ። እሺ ስለምን እኮ ቢያንስ ወይ ቪዲዮን ጨርሳ ምን ችግር አለው? ችግር እኮ የለውም። ማን ቪዲዮ እየሰራን ነው እዚህ ጋር ቪዲዮ። እሺ ምን ችግር አለው? እሺ ምን ፈልገሽ ነው? እሺ ምን ፈልጌ ላውራክ ፈልጋለሁ። እኔ በጣም ብዙ ፈልጌ ካለው የዛኔም በስንት አጋጣሚ ያገኘው ካወራ ካለው ብዬ ሳስብ ሄድክ። እሺ ሰውን አውራኝ። እኔ አላውቅም። ይኸው እያወራን አይደል የመጣችብን በይ ዴቭ አውራኝ። እሱ መሄድ ካለበትም ሄድና እናውራ። ለምን ይሄዳል እንዴ? አብሮኝ ነው ያለው አይደል እንዴ? ምን እሺ ምን ተፈጥሮ ነው? እሺ ዴቭን የዛኔም ቢሆን እንደምወድ እነግርሃለሁ ብዬ ነበረ፣ ግን ዴቭን ይወዳለሁ። ባለፈውም እነግርሃለሁ እኮ መውደድ ማለት መውደድ ዴቭ ስንት አይነት መውደድ አለ? ሁለት አይነት መውደድ አለ ማለት መውደድ ማለት ያው በሁለቱም እወዳለሁ። በሁለቱም ማለት በሁለቱም ሁለት አይነት መውደድ አለ አልክ። ለኔ ያለው አንድ መውደድ ብቻ ነው። አንተ ምንድነው ማለት ዴቭ? ሳስ ምንድነው? ቢያንስ እሺ ቆይ ቪዲዮ እንትን እንበልና እኔ ስለ ቪዲዮ ምን አገባኝ እንዴ? ባለፈውም እኮ ቪዲዮ ብላኝ ነው አይደል እንዴ? ቪዲዮ እኮ ሰርተናል ባለፈው። እሺ ከዛ በኋላ ታዲያ ምንድነው? እኔ እንጃ እንደምታውቅ ነው እንዴ? ምን እኔ ስላንተ አውቃለሁ። እኔ አንተን አውቃለሁ። የዛኔም አጋጣሚ ነው እንጂ አንተ እና እኔ እሺ ከዛ በፊት ታውቂኛለሽ? እኔ ከዛ በፊት ታውቂኛለሽ? አውቃለሁ ዴቭ። እሺ አሁን ምንድን ነው የምታውቃት ከሆነ ተናገር ዴቭ። ጊዜ ስጠኝ እናውራኝ። ላውራክ ፈልጋለሁ ነገረኝ እኮ ማውቃት እኮ ያልኩ ሳስ ቪዲዮ እኮ ባለፈው ቲክቶክ ሰራች እኮ በቃ እሷ ነች። እኔማ አሁን እኮ በደንብ ሳያት ነው የመጣልኝ አይደል እኮ የዛኔ ማውራ ካለው ብዬ ሄድክብኝ እኮ። አሁን እሺ አሁን ስለኔ ምን አውቀሽ ማለት ዴቭ? እኔ በማውቅ ልክ እወዳለሁ። በጣም ብዙ ጊዜ ልነግርህ ፈልጌያለሁ። በጣም ብዙ ጊዜ ፈልጌ ካለው ግን አላገኘሁትም። ስለኔ አታውቂም አትበለኝ። እኔ ስላንተ ብዙ ነገር አውቃለሁ እኮ። እሺ እንዴት አሁን ምን እንድልሽ ነው ማለት በአንዴ እንደዚህ አይነት ነገሮች እንደዚህ አይነት ቃል አላውቅም። እኔ ቪዲዮ ላይ ነኝ ምናምን ስትለኝ እኮ እኔ ጭራሽ እኮ እንትን ብያለሁ ማለት እኔ በጣም ብዙ መስዋዕትነት ከፍያለሁ አንተን ለማግኘት። እኔ እዚህ ጋር በስንት እንትን አግኝቼ ቪዲዮ ላይ ነኝ ስትለኝ ሳስ ቪዲዮ እኮ ነው የሰራነው ባለፈው ነገርኩህ አይደል እንዴ? ያየው ሼር ያደረኩልህ ቪዲዮ እንደምታውቅ እኮ ነው የተናገረች ያለችው። እኔ ከዛ በኋላ አይቻት አላውቅም። ቪዲዮ አብረን ብቻ መንገድ ላይ ሳገኛት ቪዲዮ እንትን ሰራዋል የቲክቶኩን። እኔ ከዛ በፊት አይቻትም አላውቅም። አሁንም ቢሆን ይቅርታ ቪዲዮ ስላቋረጥኩ ማለት ድንገት ደስ ስላለኝ ነው እኔ ስላገኘው። እሺ አሁን እንደዚህ አይነት ነገር አሁን እዚህ ቪዲዮ ላይ እሺ ቢያንስ ከዚህ ቪዲዮ በኋላ እኮ መናገር ትችይ ነበር። እሺ ከቪዲዮ በኋላ እንዴት አገኝካለሁ ብዬ ላስብ። ቢያንስ እስከምጨርስ መጠበቅ ነበረብሽ። እንዴት ልጠብቅ? እሺ ማን ነው ስምሽ? ሳሮን። ሳሮን እኮ ሳሮን። አሁን ቪዲዮ ምናምን ጨርሰን ብታወሪኝ ችግር የለውም። ግን አሁን እንዴ ሰማንም ታውቃለህ። አሁን ራሱ እኮ ነው የነገረችኝ። ሳስ ምን ይችላል ነው ለካት ነው አንተ ነው የላከት እንዴ? አንድ ላይ አይደለም ማለት ነው እኮ እና ታዲያ ስሟን ታውቃታለህ? አሁን እየጠየቅኳት ስሟን አሁን ታውቃታለህ ትለኛለህ? ሆን ብለህ አንተ ምን ይትቀልድ ነው የምትቀልደው? በእንደዚህ አይነት ነገር ይቀልዳል እንዴ? ሲጀምር ስለምታውቅ መስሎኝ እኔ ስለምትደበቅ ኧረ ምን ይችላል ታኒ ቪዲዮ ስላቋረጥኩ ግን የተፈጠረ ነገር አለ ከሱ ጋር የተፈጠረ ነገር አለ። ኧረ እንደዛ ብሎ ነገር የለም። እና ታዲያ ቪዲዮን አቁሙ በቃ ለምን አይቁም? በቃ ይቁምና በስርዓት ታውራ ስለ እንዴ አይቆምም። እኔ ሩጣና ቪዲዮን ጨርሱታላችሁ አይደለም? እንደዛ ይሻላል። ቢያንስ እንደዛ ይሻላል። እዚሁ ንገረኝ እንዴ እዚህ ጋር እንደምወድ ነው እንጂ እኮ የነገርኩህ ሌላ አስነዋሪ ነገር እኮ በአንዴ ምን እንድልሽ ፈልገሽ ነው? እሺ በአንዴ አሁን እዚህ ጋር ወዳለሁ ስላልሽ በአንዴ ምን እንድልሽ ፈልገሽ ነው? እኔ እኮ እኔ እንጃ ግን ቢያንስ እኔ እንጃ አላውቅም። እንዴ እኔ ዲቭ ሂጂ ብትለኝ አሁን እኔ ከዚህ ጋር አልሄድም። እንዳትሄጂ አሁን እኮ ሂጂ እያልኩኝ ሳይሆን በአንዴ ምን እንድልሽ ነው የፈለግሽው? ቢያንስ ቪዲዮውን ልጨርስና ማለቴ እናወራለን። በቃ አይሻልም እኮ ቪዲዮውን ልጨርስ። ችግር የለውም። እዛው ችግር አለ። አንተ ምንድን ነው የፈለግከው? ቆይ ሽክናቸው ከፋሚሊዎቹ ደብቀው ነገር አለ። ኧረ እኔ ከነሱ ምንም የሚደበቅ ነገር የለኝም። ታውቃለህ ሳስ እሺ አሁን ምን እንዴ ሳስ ምንድን ነው አንተ አልገባም። ምን እንዴት አፈላልጌክ እንደነበረ ስላልገባክ ነው። እኔ አንተን ለማግኘት በጣም ብዙ መስዋዕትነት ከፍያለሁ። ይሄ ነገር ፕራንክ ምናምን አይደለም።
ባረገልኝ ሴት ልጅ እንደዚህ ማረግ ቆንጆ ነው ማለት ምን እያልክ ነው ሳስ? እንዴ ሌላ ነገር ያለኝ እኮ ነው እየመሰለኝ እንትን እያስመሰልክ ያለው እና የሞ እንዴ የሞላት እሺ አሁን ምን እንድልሽ ነው የምትፈልጊው? ሳስ ዝም በል ድንገት ስለነገርኩ ይቅርታ እኮ ምን እንድልሽ ነው? እኔ ግራ ገባኝ እኮ እሺ በዚህ ማለት ለቀም ምናልባት ሴቶኜ እኔ ከኔ መቶ ስለነገርኩ ምናምን ልትልቀኝ ወይ ደግሞ ልደብር ምናምን እችላለሁ ግን የመጣ ይምጣ ይሄኔ ነገርኩህ እኔ በቃ ተረዳት ማለት አሁን በአንዴ ምን እንድልሽ ነው የፈለግሽው? እሺ እንጀኔ ለቀም ግን እኮ ቢያንስ ቪዲዮውን እንጨርስና ስንጨርስ እናወራለን። ጨርስ ምጣብቅ የዛን ቀንም እኮ በቅስፈት እኮ ነው የተሰወርክብኝ። አንተ ምን እያልከኝ ነው? እሺ ቆይ ተረዳት። ሴት ልጅ ነች አታሳዝንም? አንተ ያረካት እንዴ? ቆይ ያረካው ነገር ስላለ ምንድን ነው ያረኩት ነገር? እስቲ ምን አድርጌ ነው? እኔ ድፍረት ስላለኝ ነው። እኔ ከኔ ምጣብኝ ነው መጥቼ ስለነገርኩ ነው አይደለም እኮ ሳሪ ግን አሁን ድንገት ነው መጥተሽ የነገርሽኝ። በይኸውልሽ እኔ አንደኛ አላውቅሽም። አንቺ መንገድ ላይ ነው ቪዲዮ ቲክቶክ የሰራ ነው አይደል? ከዛ በፊት ባቅሽ እሺ እኔ አላውቅሽማ። አላውቅሽም እኔ አላውቅም። ቪዲዮ እኮ ነው የሰራ ነው ሳስ አላውቅሽም ብለህ አትካድ። ሳስ ምንድን ነው? ቆይ የምታውቀው ነገር አለሽ አንተ? ምንድነው ማለት እኔ የማላውቀው አንተ የምታውቀው ነገር አለ? እኔ የማላውቀው አንተ የምታውቀው ነገር አለ ወይ? እኮ ለምንድን ነው የደበከኝ? እኮ ነው ለኔም እኮ ነገር እሺ አንተ ታውቃታለህ? ከዚህ በፊት ከቪዲዮ ውጪ ታውቃታለህ? ቪዲዮ ላይ ነው ያየኋት እኮ ብያለሁ እኮ። እና ታዲያ እንዴት በጣም እየተከራከርክላት ነው ለሷ? በቃ እንድትጎዳ አልፈልግም። ሴት ልጅ እኮ ነች። ተረዳት። ለምንድን ነው ሴት ስም የማይገባክ? እንድትረዳት እፈልጋለሁ። አይዞሽ። በጣም እየተጨነኩ ነው። በጣም እየተጨነኩ ነው። ያረከውን አድርገህ ነው እንደምትጨነቅ? ምን አድርጌ ነው? ምን አድርጌ ነው? ሳስቆይ ንገረኝ እስኪ። እሱን ፈጣሪ ነው። ስለዚህ ያለሽ አሁን የምትረዳት ነገር ከሆነ ተረዳት። ገብቶሃል? ሌላ ነገር ሴት ልጅ ነች። ሴት ልጅ ደግሞ ስትጎዳ እኔ ዝም ማለት ነው። ምንድነው ዴቭ? ምንድነው አንተ ዴቭ ልቀቀኝ በእናትህ። አንተ ና ቆይ እንዴ ምንድነው እንዴ? ሻውራኛ መጨረስ እኔ መጨረስ ምንድነው የምትስቀው? እኔ መጨረስ ይተረፍ ታፈቅራለች ማለት ቀልድም እንዳይሆን። ኧረ አይደለም አፈቅራለሁ። በጣም ታፈቅራለህ? እወዳለሁ ብዬ እኮ አልጨረስኩም። አፈቅራለሁ ይቀጥላል። ለዛ ብዬ ምንድነው የሰራከው? እሺ ምን አድርገህ ነው አንተ? ምን እያደረክ ነው? እሺ ቆይ እሺ የኔ ስራ ነው። በቃ የኔ ስራ ነው። ፕራንክ አድርገህ ነው? ታወቃላችሁ ማለት ነው። ማለት ከዛ በፊት ከቪዲዮ በፊት ቪዲዮ ላይ ያየሁት ከዛ በኋላ አፈራርጌ ጥሩ ልጅ ነው። ያው ለፕራንክ ይሆናል ፍላስ ልቀቀኝ በቃ። ሻንዲ ለቀቀኝ። ቀልድ ምን አይቀልድ ነው የምትቀልዱት? ቆንጆ ነች። ምን ቀልድ ነው የምትቀልዱት? በሳስ ራሱ እንደማያውቅ ሰው እንዲጨብጠው ነው። አይደብርም? እንደተ ሚላን ተብዬ አያችሁ ግን አይ አንተ ታውቅ ነበር ግን ለማንኛውም አይ እንደውም ብዙ እናከብዳለን ብለን አስበን ነበር። እንደውም አላከብደን እንትን አላልነውም እኮ አልሰራነውም። እንደውም ተሳክቶልናል። ነይ በቃ ና ገባ። ቻው በላቸው ቤተሰቦች። የኛ ቤተሰቦች ያው የዛሬው ፕራንክ ተከተለ ነው። ሳሮን አለች። ይሄ ዳዊት ይባላል። ታውቀኛለህ? ችግር የለውም። አንቺ ሳሮን ነው አወቃት። አሁን ሳሮን ስሟን ሸመደል እንደማያውቅ ሰው ምናምን አይ አይደለም። እሺ በቃ በማን እንደሚብስ አንተም ታውቃለህ፣ ቤተሰቦችም ስለሚያውቁ ችግር የለውም። እኔ ዝም ብዬ ነው የምበቀለው ከዚህ በኋላ። አንድ በቀል ስታመጣ እኔም ደግሞ እጥፎን ነው የምበቀለው። ቤተሰቦች የዛሬው ፕራንክ እንዴት አያችሁት? አሽ ነው አደ ና